የጌታ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? በዓለም ዙሪያ ያላችሁ ቅዱሳኒን መልእክት የምትሰሙ ሁሉ እኔ ዴና ነኝ። አንድ ቃል ትዝ አለኝና መጣውና ምን ይላል? በሐዋርያት ሥራ ምዕራፍ 8 ከቁጥር 4 ላይ የተበተኑትም ሁሉ ቃሉን እየሰበኩ ዞሩ ይላል። የተበተኑት ሁሉ ቃሉን እየሰበኩ ዞሩ። በዚያን ሰዓት በኢየሩሳሌም ቤተ ክርስቲያን ስደት እንደሆነ ነው የሚናገረው እግዚአብሔር ቃል። ብዙ ሐዋርያት ተሰደው ተበትነው በየአቅጣጫው የእግዚአብሔርን ቃል እየሰበኩ ዞሩ። እየተበተኑ እያሉ ከሚበተኑት መካከል አንዱ ፊልጶስ ነው። ፊልጶስ ወደ ሰማሪያ ነው የገባው። ወደ ሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው ይላል። ክብር ለጌታ ይሁን። በዘመናችን ክርስቶስ ይሰበክ፣ በትውልዳችን ክርስቶስ ይሰበክ። በጌታ በኢየሱስ ክርስቶስ ስም ክርስቶስን የምንሰብክበት ጊዜ ይሁን። አሁን ብዙ ሰዎች የሚሰብኩት፣ ብዙ አገልጋዮች የሚሰብኩት ሌላ ነገር ነው። የተለያዩ ርዕሶች አሉ። የስብከታችን ርዕስ ክርስቶስ፣ የመዝሙራችን ርዕስ ክርስቶስ፣ የትምህርታችን ርዕስ ክርስቶስ ከሆነ ብዙ ለውጦች አሉ፣ ብዙ ተአምራቶች አሉ። በስሙ ውስጥ ኃይል ስላለ ከተበተኑት መካከል ይሄ ፊልጶስ ወደ ሰማሪያ ወርዶ፣ ሰማሪያ እንግዲህ በጣም ጨካኝ የሆነ ወንጌልን የማይሰሙ አገር ነበሩ። እንግዲህ እግዚአብሔር ቃል እንደሚናገረው ከሆነ ወንጌል ያልገባበት ነው ወደ ክርስቶስን ይዞ የገባው። ከዛ ብዙ ታምራቶችን፣ ታላላቅ ምልክቶችን፣ ድንቆችን ያደርግ ነበር ይላል። ብዙ ሰዎች ወደ እርሱ የሚያደርጋትን ምልክትን፣ ድንቅን፣ ታምራትን ስራውን ለማየት ለመስማት ብዙ ሰዎች ወደ እርሱ ይመጡ ነበር ይላል። በታላቅ ድምፅ እርኩሳን መናፍስቶች እየጮሁ ይወጡ ነበር ከህዝቡ መካከል። ክብር ለጌታ ይሁን። ደግሞ በዚያ ከተማ ታላቅ ደስታ ሆነ። ክርስቶስ ሲሰበክ ታላቅ ደስታ ይሆናል። ክርስቶስ ሲሰበክ አጋንንቶች ይንጫጫሉ፣ ይጮሃሉ። በአጋንንት የታሰሩ ሰዎች ይፈታሉ። በዘመናችን ክርስቶስን የጋረደ መንፈስ የተመታ ይሁን። እንዳንሰብክ፣ እንዳንዘምር፣ ክርስቶስን ቦልድ አድርገን እንዳናሳይ በተለያዩ ሁኔታዎች ቅራቅንቢዎች በዚህ በዓለም ኮተታ የክርስቶስን መልክ የሸፈነ ከትውልድ አእምሮ ላይ በጌታ በኢየሱስ ስም የወደቀ ይሁን። ባገኛችሁት አጋጣሚ ክርስቶስን ስበኩ። ክርስቶስ ሲሰበክ ሌላው ሁሉ እርሱን ተከትሎ ይመጣል። ታምራት ይመጣል፣ ድንቅ ይመጣል፣ ፈውስ ይመጣል፣ መፈታት ይመጣል፣ ደስታ ይመጣል። እንግዲህ በዚያ ከተማ በጥንቆላ ስራ ያስገርማቸው የነበረ ታላቅ ጠንቋይ እንደነበረ እግዚአብሔር ቃል ይናገራል። ያ ጠንቋይ ማን ነው? ስሙ ስምዖን ነው። ስምዖን በጥንቆላ ስራ ያስገርማቸው ነበርና እንግዲህ ፊልጶስ ወንጌልንና ክርስቶስን ይዞ ከገባ በኋላ እርሱም ተሸነፈ። በክርስቶስ ተማረከ፣ አመነ። ኢየሱስ ጌታ ነው። ክርስቶስ ይሰበክ፣ ክርስቶስ ይሰበክ። በጊዜም አለ ጊዜም ስበክ ይላልና ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ሁሉ ጊዜ እንድንሰብክ የእግዚአብሔር ቃል ይናገራልና አንደበታችን ክርስቶስ፣ ስብከታችን ክርስቶስ፣ መዝሙራችን ክርስቶስ ይሁን። ሃሌሉያ። ወዳችኋለሁ። ባገኛችሁት አጋጣሚ ክርስቶስን ስበኩ። ጌታ ይባርካችሁ። ክርስቶስ ይሰበክ እያላችሁ በኮሜንት እንድጽፉ ፈልጋለሁ። ወዳችኋለሁ። ተባረኩ።